ሰላም ጤና ይስጥልኝ ክቡራትና ክቡራን በትናንትናው ዕለት ኢቢኤስ ቴሌቪዥን አዲስ ምዕራፍ የተሰኘ ዝግጅት ላይ የዚህ ችህታችን ቪዲዮ ተለቆ ነበር። እንግዲህ ይሄንን ቪዲዮ አይተን ሁላችንም እጅግ በጣም ልባችን ተሰብሯል፣ እጅግ በጣም አልቅሰናል። ነገር ግን ኢቢኤስ ቴሌቪዥን ይሄንን ቪዲዮ ከዩቲዩብ እና ከቲክቶክ ፕላትፎርሙ አውርዶታል። ይህ እጅግ በጣም የሚያሳዝን ነገር ነው። ልጅቷ ድጋሚ ቅስሟን ሰበራችኋት። እሷን ብቻ አይደለም ይሄንን ቪዲዮ የተከታተለው መላው የኢትዮጵያን ሕዝብ ቅስም ሰብራችኋል። እንዴትና ለምን ቪዲዮ እንዳጠፋችሁት ምንም ሊገባን አልቻለም። በነገራችን ላይ እናንተ ብታጠፉትም መላው ሶሻል ሚዲያ ላይ ቪዲዮውን ዳውንሎድ ተደርጎ ተለቋል፣ ችግር የለውም። ነገር ግን ምን ያህል የሴቶቻችን የእህቶቻችን ድምጽ እየታፈነ እንደሆነ ነው የሚያሳየው። ስለዚህ ይሄንን ቪዲዮ እየተከታተላችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ በሙሉ በዚህ ዙሪያ ልንቃወም ይገባል፣ ድምጽ ልንሆናት ይገባል። ተቆጥቼሻለሁ ድምጽ ጥለኝ እንዲሆነ ነው ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወንዴውም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ እስቲ እንደው ኤዲት አድርጋችሁ የቆራረጣችሁ ውስጥ ሁሉ ገብቶ ቢሆንማ አረ ጉድ ስንት ጉድ አለ ማለት እኮ ነው። እቺ ያወጣችኋት ቪዲዮ እንኳን ህመሟ ቁስሏ በሴትነት ልባችን ውስጥ ተቀብሯል። አሁን ደግሞ ከሁሉም ሶሻል ሚዲያ ፕላትፎርም ላይ ለምን አጠፋችኋት? ድጋሚ ሌላ ሞት እናንተ እንድትገሏት አንፈቅድላችሁም። እንድትረዳ ወደ ህዝብ አመጣችኋታል። ድጋሚ ድምጿን አታፍኗት፣ አውጡልን። የተማረችበት ያ ችግር የደረሰባት ወይም ደግሞ እዛ በጥብጥ የነበረበት ዩኒቨርሲቲ ስም እንዲጠራ አልፈቀዳችሁም። ችግሩ አድራሿ ግለሰብ ማን እንደሆነ በእርግጠኝነት ሁሉንም ነገር ተናግራለች። እናንተ አፈናችሁታል። ከፖለቲካ ጋርም ይሁን ከግለሰብ ጋር ንክኪ የለውም። ይሄ ኢቢኤስ ቻናል የህዝብ ነው ብላችሁ የለ ህዝብ ነው እየጠየቃችሁ ያለው። እንደ ህዝብ ነው እየተጠየቃችሁ ያላችሁት። የዚች ልጅ ሀቅ እንዲወጣልን እንፈልጋለን። ልጅቷ መረዳት አለባት። በገንዘብ ብቻ አይደለም፣ ብዙ እርዳታዎች ያስፈልጓታል። ድጋሚ አታፍኗት። ስለፈጠራችሁ አምላክ፣ ስለ ሴት ልጅ አምላክ ብላችሁ